ሰላም እንዴት ናችሁ? ዛሬ እንግዲህ በቻፕተር 3 ተገናኝተናል። 1 እና 2 ሰርቻላችኋለሁ። አሁን በቻፕተር 3 የምናይ ይሆናል። ቻፕተር 3 ስለ ፖለቲክስ፣ ኢኮኖሚ ኤንድ ሶሳይቲ ኢን ኢትዮጵያ ኤንድ ዘ ሆርን ነው የሚለው። ይሄን ቻፕተር እንግዲህ ፉል ቪዲዮ ነው መሰራላችሁ። እንደሚታወቀው ሰብስክራይብ ካላረጋችሁ ሰብስክራይብ አርጋችሁ ቪዲዮ ጀምሩ። እንዲሁም ላይክ አርጉልኝ። ለምትወዷቸው ጓደኞቻችሁ ሼር አርጉላቸው ቪዲዮ እንዲጠቀሙ። ስለዚህ ፖለቲክስ፣ ኢኮኖሚ ኤንድ ሶሳይቲ ኢን ኢትዮጵያ ኤንድ ዘ ሆርን የሚለውን የምናይ ይሆናል። ኢመርጀንስ ኦፍ ስቴት፣ ስቴት ምንድነው? ስቴት እንዴት ተመሰረተ የሚለውንም አብረን በደንብ የምናይ ይሆናል። እንግዲህ ዋት ስቴት የሚለውን መጀመሪያ እንጀምር። ስቴት ማለት እንግዲህ ዲፋይን እናድርግ። ስቴት ኢዝ አውቶኖመስ ፖለቲካል ዩኒት። ስቴት ኢዝ ሃይስት ፖለቲካል ኦርጋናይዜሽን። ስቴት ምንለው ሀገር ነች። ሀገር ሆና እንግዲህ የራሷ የሆነ ግዛት ባውንደሪ ያላት፣ የራሷ የሆነ ህዝብ ያላት፣ እንዲሁም አውቶኖመስ ወይም ነጻ ግዛት ያላት ሀገር ስቴት ልንል እንችላለን ማለት ነው። ስቴት ሃቭ ፎር ኪ ኤሌመንትስ። የኪ ኤሌመንት የስቴት ኪ ኤሌመንት የሚባሉ ፖፑሌሽን፣ ቴሪቶሪ፣ ሶቨርኒቲ እና ገቨርንመንት። አንድ ሀገር ነች ለመባል እነዚህን ክራይቴሪያ ማሟላት አለባት። ለምሳሌ ፖፑሌሽን ህዝብ ወይም ግዛት፣ ሉዓላዊነት እና መንግስት። እነዚህን አራቶችን ኤሌመንቶች ማሟላት አለበት ስቴት ለመባል። ስቴት ዋዝ ዘ አውትካም ኦፍ ሴደንተሪ አግሪካልቸር ኤንድ ካልቸራል ፕሮሰስ። ስቴት የምንላት እንግዲህ ሴደንተሪ አግሪካልቸራል አውትካም ነች፣ የአግሪካልቸር ውጤት ነች ማለት ነው። እንዲሁም ማህበረሰብ ወይም የባህል ውጤት ነች ስቴት ልንለው የምንችለው። ምክንያቱም ስቴትን ሰው ነው ቢውልድ የሚያደርገው እንጂ ስቴት በራሷ ቢውልድ የተደረገች አይደለችም። ፋክተርስ ፎር ኢመርጀንስ ኦፍ ስቴት። ስቴት ለመመሰረት ዋና ፋክተሮች አሉ። ለምሳሌ ምክንያት ሀገር ለመመሰረት የሚያስፈልግ መጀመሪያው አግሪካልቸር ነው። ከዛ ትሬድ አለ፣ ዋር አለ፣ ሪሊጅን አለ። እነዚህ ስቴት እንዲመሰረቱ ዋናኞቹ ምክንያቶች ናቸው። ዘ ቢጊኒንግ ኦፍ አግሪካልቸር ኤንድ ኢሪጌሽን። አግሪካልቸር እንዴት ተመሰረተ፣ እንዲሁም መስኖ፣ እንደዚህ የመሳሰሉ ኢሪጌሽን እንዴት ተመሰረቱ የሚለውን የምናይ ይሆናል። ደግሞ ትሬድ ምንድን ነው? ፋሲሊቴት ዘ ዲቨሎፕመንት ኦፍ ስቴት። አንድ ስቴት ዲቨሎፕ እንድትሆን ፋሲሊቴት ወይም ማመቻቸት ስቴት እንድትመሰረት ዋና ፋክተር ትሬድ ይሆናል ማለት ነው። ሌላው ደግሞ ሃይማኖት ነው፣ እምነት ነው። ፕሌይድ ፕሮዶሚነንት ሮል። እንግዲህ ሪሊጅንም እዚህ ጋር ትልቁ ሚና የተጫወተ ነው። እንዴት ነው ሲባል ስቴት እንድትመሰረት ሪሊጅን፣ ለምሳሌ አንድ ኦርቶዶክስ ሪሊጅን ካለ ሪሊጅን ላይ አንድ ላይ ሆነው የሃይማኖት መሪዎች አሉ፣ እነ ቄስ፣ ዲያቆን ምናምን የሚባሉ ልክ እንደዛው እነሱ አንድ ላይ ሆነው አንድን ሪሊጅን እንዴት መምራት እንደሚቻል ሲያስተምሩ ከእነሱ ስቴት እንድትመሰረት ዋናው ምክንያት ሊሆን ይችላል ማለት ነው። ኢትዮጵያ ኤንድ ሆርን ኢዝ ዋን ኦፍ ሪጂንስ ኢን አፍሪካ ዌር ኤርሊ ስቴት ፎርሜሽን ቱክ ፕሌስ። ኢትዮጵያና ቀንድ ሀገራት እንግዲህ የቆዩ የድሮ ግዛት ብትሆንም እንግዲህ ስቴት እንድትመሰረት ዋናው አንድ ቦታ ነች፣ አንድ ፕሌስ ነች ማለት ነው። ኢትዮጵያ ውስጥ እንግዲህ ኢትዮጵያ አንድ ስቴት ነች ማለት ይቻላል። ኢትዮጵያ ውስጥ እንግዲህ ኤርሊ ስቴቶች የሚባሉ አሉ። ፕሪ አክሱማይት ስቴት ተብለው ይጠራሉ በሌላ አጠራር። ለምሳሌ ፑንት አለ እና ዳማት አለ። ልክ እንደዛ ለምሳሌ ፑንት ስናይ the relief state in Ethiopia and the Horn, evidence on Punt comes from Egyptian hieroglyphic writing. There was cultural and commercial relation with Egypt. እንግዲህ ኢትዮጵያ ውስጥ ፑንት የምትባል ፕሪ አክሱማይት ስቴት ወይም አንሺየንት ስቴት ነበረች ስንል በምን ተመስርተን ነው? እንግዲህ ሄሮግራፊክ የሚባል የግብፃውያን አጻጻፍ ስልት በሱ ኤቪደንስ ወይም በሱ ኤቪደንስ ተመስርተን ነው እንግዲህ ይህን ኢትዮጵያ ውስጥ ነበረች ልንል የምንችለው ሄሮግራፊክስ ተመስርተን ማለት ነው። በሱ ስናይ ፋራኦ ወይም ሳሁሬ የሚባለው ሴንት ኤክስፔዲሽን ቱ ኮሌክት ሜራ፣ ኤቦኒ ኤንድ ኤሌክትራም። እነዚህ ፋራኦ የሚባሉም ልክ እንደሱ ግብፅና ፑንት ጋር ሲጻጻፍ የነበረ መንግስት ነበራቸው። ለምሳሌ ፋራኦ አሶሲ ደግሞ ቱክ ዳንሲንግ ድዋርፍ ዲንክ ቱ ኢጂፕሽያን ፍሮም ፑንት፣ ከፑንት ወደ ፋራኦ ወይም ወደ ግብፅ ሲጻጻፍ የነበረ ነው። ግብፅ ጋር ብዙ ሪሌሽን ስለነበረ። ሌላኛው ደግሞ እነዚህ ሶስት ነገስታት ሳሁሬ፣ አሶሲ እና ሀትሽፑት። ሌላኛው ደግሞ በጣም ሀትሽፑት ኩዊን ሀትሽፑት የሚባለው ሴንት ሺፕስ አንደር ኑባይ ካፒቴን ናሃሲቪያ ወዲ ቶማሌት ሺ ቱክ ኢንሴንስ ሲናሞን ስዊትስ ስሜሊንግ ውድስ ሳንዳል የሚባሉ ስፒሲስ የወሬዎችን እንዲሁም እንደዚህ የመሳሰሉ ነገሮች ጋር ኩዊን ሀትሽፑት ፑንት ጋር ትሬድ ሪሌሽን ነበራት ወይም ትሬድ ሪሌሽን ነበራት ማለት ነው። በዚህ ኤቪደንስ ተመስርተን ነው ፑንት የምትባለው ስቴት ነበረች ብለን እዚህ ልንማማረው የምንችለው። ሌላኛው ደግሞ ግብጽ ጋር የነበራት ሪሌሽን ምን ይመስላል ስንል ኤክስፖርት አይተም ፍሮም ፑንት ቱ ኢጅፕት፣ ወይም ፑንት ለኢጅፕት ምን ያክል ተጽዕኖ ወይም ምን ያክል ጥቅም እንደነበራት፣ ምን ያክል ነገሮችን የሰጠች ኤክስፖርት ስታደርግ እንደነበረች፣ ደግሞ አይረኖችን ኤክስፖርት እያደረገች ነበር። እንዲሁም ብሮንዞችን፣ አሴስ፣ ፎክስ፣ ካትል፣ አኒማል እንደዚህ አይነት ኤክስፖርት አይተሞችን ለግብጽ ኤክስፖርት ስታደርግ ነበረች። ወደ ግብጽ
ኤክስፖርት እንደነበረ ሁላ ከግብፅም ደግሞ ኢምፖርት ስታደርግ ነበር። ለምሳሌ አክስስ፣ ስዎርድስ፣ ናይፍስ፣ ክሎዝስ፣ ብራስሌትስ፣ ኔክሌስስ፣ ቤድስ፣ ትሪንከትስ እነዚህን ደግሞ ከግብፅ ኢምፖርት ስታደርግ ነበረ ማለት ነው። ሃትሽፕሱት ፕሬዘንትድ ዘ ሪቹዋል ኢምፖርታንስ ኦፍ አሞን ኦር ጎድ ከቢስት ኦፍ ዘ ኒድሩ ዲቫይን ኦር ጎድለስ ላንድ። ሌላኛው ደግሞ ፑንት የት አካባቢ ነበረች? ሎኬሽኗ የት ነው ስንል ደግሞ ኤግዛክት ሎኬሽን ኦፍ ፑንት ኢዝ ናት ናውን ይላል። እንግዲህ ትክክለኛ የሆነ የፑንት ሎኬሽን እንግዲህ አልታወቅም ነው የሚባለው። ግን ሂስቶሪያኖች ተመርምረው ግን አንድ የሚስማሙት ነገር አለ። ባት ኢትስ ፕሮባብሊ ስትሬችድ ፍሮም ስዋኪ ኦር መሰዋ ቱ ባሌ መንደብ ኦር ገት ኦፍ ቲርስ ኤንድ ኬፕ ጎርዳፊ። የግብፅ ትክክለኛ ማለት የፑንት ትክክለኛ ሎኬሽኗ ባይታወቅም ሂስቶሪያኖች ተመርምረው በኤቪደንስ ምክንያት እነሱ ወደ ስዋኪም ወደ መሰዋ እስከ ባቤል መንደብ እና ኬፕ ጎርዳፊ እነዚህ አካባቢ ላይ ፑንት ትገኛለች ብለው ሂስቶሪያኖች ይስማማሉ። እንግዲህ ሌላኛው ደግሞ ዳማት ነች። የመጀመሪያን ፑንት አይተናል። አሁን ደግሞ ዳማት ነች። ዳማት ደግሞ the south of Aksum it dated to the 5th century before Christ። ዳማቶች እንግዲህ ከአክሱም ወደ ደቡብ ነው የሚገኙ። it dated ከአምስተኛ ክፍለ ዘመን ከአምስተኛ ዓመት ክፍለ ዘመን በፊት የነበረች ነች። እቺ ደግሞ ሙካሪብ የሚባሉ ደግሞ የፖለቲካና የሃይማኖት መጠሪያ ስያሜያቸው ሙካሪብ ይባላል። አልሞካህ ደግሞ ፕሪንሲፓል ጋድ ኦር አስታር ቬናስ ጋድ። እነዚህ ደግሞ የነሱ አምልኮት ነው ይባላል። ኦር ፕሪ ዜር ጋድስ ማለት ነው። የነሱ ጣዖት ተብለው የሚጠሩ እነዚህ ናቸው። ሌላኛው ደግሞ ስሞር አርኪኦሎጂካል ሴንተርስ የአርኪኦሎጂ ወይም የነሱ መገኛ እንደሆነ የት አይ ሚን እነዚህ አክሱሞች እንደነበሩ ኤቪደንሶች የተገኙበት ደግሞ ያሃ የሚባል የመጀመሪያው ነበረ። ከዛ ሀዊልቲ፣ ሜላዞ፣ አዲስ የገልመና፣ ካስካሴ፣ ኮሌ፣ ማታራ እነዚህ ደግሞ የእነሱ ፕሪአክሱማይት ስቴጅ ከነበሩት ዳማቶች ሴንተርድ ወይም እነሱ ሲገኙ የነበሩበት ቦታ እነዚህ ነው ማለት ነው። ያሃ ስናይ ደግሞ ኖርዝ ኢስት ኦፍ አክሱም ሰሜን ምስራቅ አክሱም ላይ ነው። ዘ ኦልደስት ሴንተር ፍሮም አዘር ኢመርጅድ ኢን 1000 ቢፎር ክሪስት ከ1000 ዓመተ ዓለም በፊት የነበረች ነች ያሃ የምትባለው። ከእነሱ ደግሞ ኦልደስት ነች። የጥንታዊት ከተማ ነች ያሃ የምትባል። ሪሜንስ ኦፍ ዋልስ ኤግዛምፕል ዘ ግሬት ቴምፕል ኦፍ ያሃ እነሱ ትልቅ ዋል ወይም ግንብ ነበራቸው። ግሬት ቴምፕል ኦፍ ያሃ የሚባል የያሃ ትልቁ ግንብ የሚባል አላቸው። ሌላኛው ደግሞ ሀዊልቲ ሜላዞ የምትባል ነች። እጅ ደግሞ ሳውዝ ኢስት ኦፍ አክሱም ከአክሱም ወደ ደቡብ ምስራቅ ነው የምትገኘው። ስቶን ታብሌትስ አር ኢንስክሪፕትድ ኢን ሪክራንት ሮያል ቴምፕል። እነዚህ ደግሞ ከአክሱም ወደ ደቡብ ምስራቅ ስትገኝ እንግዲህ እነዚህ ደግሞ ሬክታንጉላር በድንጋይ የተሰራ ቤት አላቸው። ሶስተኛዋ ደግሞ አዲስ ሰልገሜኒ የሚባል ናቸው። እነዚህ ደግሞ ደቡብ ምዕራብ አክሱም ነው የሚገኙ። አዘር ካልቸራል ሴንተርስ ላይክ አዲገለሞ፣ አዲገሜንቶን፣ አዲጎይስት፣ አትሲዳራ፣ ፈኪያ፣ ሂንዛት፣ ሳፍራና፣ ሰናፍ፣ ታካንዶ እነዚህ ደግሞ ሌሎኞች ናቸው። አዘር ናቸው የሚባሉ ብዙ ናቸው ባይዞ። ሌላው ደግሞ ፕሪ አክሱማይት ስቴቶችን ፑንትና ዳማት ካየናቸው አሁን ወደ አክሱማይት ስቴት የምናይ ይሆናል። ፑንትና ዳማት አክሱም ከመምታቱ በፊት የነበሩ ናቸው። እንግዲህ ከአክሱም በኋላ ያለውን ደግሞ አሁን የምናይ ይሆናል። እስኪ እዚህ ጋር አንድ ጥያቄ ልጠይቃችሁ። ኢትዮጵያ ውስጥ እንግዲህ አክሱም የምትባል አክሱማይት ኢምፓየር የሚባል እንግዲህ ዓለም ላይ ትልቅ ነበረ። ትልቅ ፓወር የነበረው አክሱማይት ኢምፓየር ነው። ይሄ እንግዲህ በዛን ጊዜ ትዝ የሚላችሁ ከሆነ አክሱማይት ኢምፓየር ዲክላይን ከማድረጉ በፊት ከዓለም ትልቁ እና ሶስተኛ እስከ 1 እስከ 3 ቶፕ 3 ኢምፓየር ከሚባሉ አንዱ አክሱማይት ኢምፓየር ነበረ ማለት ነው። ሁለቶችስ ማን ናቸው? እነዚህን ሁለቶችን እስኪ ኮሜንት ላይ አንዴ ጻፉልኝ። ኮሜንት ላይ ሁለቶች ማን ናቸው? ሶስተኛው አክሱማይት ኢምፓየር ነው። ሁለቶች ደግሞ ማን ነበሩ? ከሁለቶቹን በደንብ ኤክስፕሌን አድርጎ ለጻፈ እንግዲህ በጣም በኋላ ወይ ጊቫዌ ልሰጠው እችላለሁ። እንግዲህ እሱን ኮሜንት ላይ ያስቀምጡልኝ። አንዴ በኋላ ሪስፖንስ ሰጥቼ መልስላችኋለሁ። እንግዲህ አክሱማይት ኢምፓየር ስናይ ደግሞ ፎርምድ አራውንድ 200 to 100 ቢፎር ክሪስት ከ200 እስከ 100 ዓመተ ዓለም ነው እሱ የተመሰረተው። ከዛ ዓመተ ዓለም በኋላ ነው የሚለው። ቴሪቶሪ ኤክስቴንድድ ኢስት በምስራቅ ቀይ ባህር ቀጠና አካባቢ፣ በምዕራብ ናይል ቫሊ፣ በሰሜን ደግሞ ኤርትራ፣ በደቡብ ደግሞ ኖርዘርን ፓርት ኦፍ ሸዋ። እነዚህ በአራቱም አቅጣጫ ኮንትሮል አድርጎ ነበር። በጣም ትልቁ ግዛት ነው እንደነገርኳቸው። አክሱማይት ኢምፓየር ከዓለም ትልቁ ፓወር የነበረው ነው። አኮርዲንግ ቱ ፐሪፕለስ ኦፍ ኤሪትራንሲ፣ ፐሪፕለስ ኦፍ ኤሪትራንሲ የሚባለው አንድ ኤቪደንስ አላቸው። እሱን መሰረት በማድረግ አዶሊስ ወዝ ሜጀር ኤንድ ኦልደስት ፖርት ኦፍ አክሱም።
አዶሊስ ዋነኛዋና ጥንታዊቱ የአክሱም ወደብ ነች ይላል ፐሪፕለስ ኦፍ ኤሪትሪያን ሲ ነው ይሄን የሚለው። ሌላኛው ደግሞ ኢት ሜንሽንድ ፖርት ኦፍ ኤደን፣ ዜላ፣ በርበራ፣ ኢንዲያን ኦሽን፣ ቤናዲር ኮስት ላይን፣ ሞቃዲሾ፣ ብራባ ኤንድ ሜርሳ እነዚህ ፖርቶች ጋም ሪሌሽን ነበረ። ለምሳሌ ኤደን፣ ዜላ፣ በርበራ እና እስከ ህንድ ውቅያኖስ ድረስ ማለት ነው። በጣም ብዙ አለማት ጋር ሪሌሽን የነበረ ግዛት ነው አክሱም። እንግዲህ ኤክስፖርት ሲያደርግ የነበራቸው በአክሱማይት ጊዜ ኤክስፖርት የነበረው ነገር ደግሞ ኢቮሪ፣ ሚራ፣ ኤሜራልድ፣ ፍራንክሴንስ ኤንድ ስፔሲስ ጎልድ እነዚህን የተመሳሰሉ ሂፖፖታማስ ሃይድስ እና እንደዚህ የመሳሰሉ ብዙ ነገሮችን ኤክስፖርት ስታደርግ ነበረች። ሌላኛው ደግሞ ዞስካላ የሴን ነገር ብዙ ጊዜ የተማራችሁ ይመስለኛል። ዞስካላ የሚባለው ደግሞ አንድ የአክሱም ንጉስ ማን ይባላል? ዞስካላ የሚባል የንግስና ታይትላቸው ወይም ስያሜያቸው አላቸው። ኪንግ ኦፍ አክሱም ዩዝድ ቱ ስፒክ ግሪክ ላንጉዌጅ፣ ግሪክኛ ቋንቋ የሚናገር ማለት ነው። ሊንጓ ፍራንካ ኦፍ ግሪኮ ሮማን ወርልድ። አክሱም ኦልሶ ሀድ ሪሌሽን ዊዝ ሴላን ኤንድ ኤሽያ ማይነር። አክሱም ከሴላን እና ኤሽያ ማይነር ጋር ሪሌሽን ነበረው። ሌላኛው ኤቪደንስ ኦፍ አክሱማይት ኢምፓየር ደግሞ ክርስቲያን ቶፖግራፊ ነው። የመጀመሪያው ማን ነው ብለናል? ፐሪፕለስ ኦፍ ኤሪትሪያን ሲ ነው። ሁለተኛው ደግሞ ክርስቲያን ቶፖግራፊ ማለት ነው። ይሄም ትልቁ ነው ክርስቲያን ቶፖግራፊ ሪትን ባይ ኮስሞስ ኢንዲስኮፕሌትስ። ይሄ ደግሞ በኮስሞስ ኢንዲስኮፕሌትስ ነው የተጻፈው። ይሄን እስኪ አንዴ ልጠይቃችሁ። እዚህም አሁን ድጋሚ ኮሜንት ላይ እንድታስቀምጡልኝ የምፈልገው አንድ ጥያቄ ጠይቃችኋለሁ። የአሁኑ የክርስቲያን ቶፖግራፊ ራይተር ኮስሞስ ኢንዲስኮፕሌትስ ካልን የፐሪፕለስ ኦፍ ኤሪትሪያን ሲ ራይተር ደግሞ ማን ነው? እስኪ ኮሜንት ላይ አንድ ያስቀምጡልኝ። ዝም ብላችሁ ትምህርት ማንበብ ብቻ እንዳይሆንባችሁ ኮሜንት ላይ ያስቀምጡልኝ። who was the writer of ፐሪፕለስ ኦፍ ኤሪትሪያን ሲ። ይሄ ደግሞ ዲስክራይብ ትሬድ ኦፍ ሬድ ሲ ኤሪያስ፣ ሬድ ቀይ ባህር አካባቢ ያሉ የንግድ ግንኙነቶችን ነው። ይሄ ደግሞ ኤክስፕሌን የሚያደርገው mentions long distance trade between Aksum and a distant region called Sasu rich in cattle practice in silent trade። እነዚህ ሳሱ የሚባሉ ካትሎች ላይ ትሬድ የነበራቸው ማህበረሰቦችና የአክሱም ሪሌሽን ምን አይነት ነበር የሚለው ነው ይሄ ደግሞ የሚያስረዳው። አክሱማይት ኪንግስ ላይክ ጋዳራት፣ ስፋሊያስ፣ አንድሪያስ፣ ዋዛባ፣ ኢዛና እና ኦስናስ ሰከንድ ሃድ ኤክስቴንሲቭ ኮንታክትስ ዊዝ አውትሳይድ ወርልድ ኖታብሊ ዊዝ ሳውዝ አረቢያ። እነዚህ እንግዲህ አሁን የነገርኳቸው አክሱማይት ኪንጎች ሳውዲ አረቢያ ጋር ወይም ሳውዝ አረቢያ ወይም አረቦች ጋር በጣም ሪሌሽን ነበሯቸው፣ እነዚህ ኢዛናን ጨምሮ ማለት ነው። አክሱም was one of the four great powers of the world። አክሱም አንዱ ትልቁ ፓወር ነበረ ከዓለም ውስጥ በዛን ጊዜ። ለምሳሌ ሮማን ኢምፓየር፣ ፐርሺያ፣ ቻይና ኤንድ አክሱም። እነዚህ ፐርሺያን ኢምፓየር፣ አክሱማይት ኢምፓየር፣ ፐርሺያን ኢምፓየር፣ አክሱማይት ኢምፓየር፣ ቻይና እና ሮማን ኢምፓየር እነዚህ በጣም ትልቅ ፓወር ነበራቸው በዛን ጊዜ። at the time as recorded by ማኒ፣ በዛን ጊዜ ሪካርድ የተደረገው በማኒ ነው። አክሱም was sufficient resource of timber for ሺፕ ቢልዲንግ ኤንድ ቴክኖሎጂ። በዛን ጊዜ አክሱም ከሁሉም ትሬድ ወይም አክሱማይት ኢምፓየር በብዙ ነገር ከሚታወቅ ቢሆንም ግን በአንድ ነገር ግን በጣም ታዋቂ ነበር። በምን ይመስላችኋል? በሺፕ ቢልዲንግ ቴክኖሎጂ ነው። ቦቶችን ወይም መርከቦችን በመስራት ትልቁ ሚና የነበረው አክሱማይት ኢምፓየር ነው። በካሌብ ጊዜ ደግሞ 500 to 535 expanded overseas territories of አክሱም beyond ሃይመር ኤንድ ሳባ። በዛን ጊዜ ደግሞ አክሱም ብዙ ሀገራትን ተቆጣጥሮ ነበር ኪንግ ካሌብ የሚባል አክሱማይት ኢምፓየር። በዘ ሎካል ፕሪንስ ዱሁንዋስ was converted to Judaism, martyred to ዘፈር ኤንድ ነገር። በዛን ጊዜ ግን የሀገራቸው ፕሪንስ የነሱ ፕሪንሳቸው የአክሱማይት ፕሪንሳቸው ወደ ጁዳይዝም እምነት መቀየር ችሏል ማለት ነው። ዱሁንዋስ ደግሞ was defeated and Caleb appointed አብርሃ as governor of Arabia until 570 አንዶሚን። ዱሁንዋስ ወደ እምነቱን ከቀየረ በኋላ አብርሃ አረቢያን ሊድ እንዲያደርግ ወይም ገቨርን እንዲያደርግ ስልጣን ተሰጠው ማለት ነው። ገብረ መስቀል ደግሞ ሰን ኤንድ ሰክሰሰር ኦፍ ካሌብ፣ የካሌብ ልጁና ካሌብን የተካው ሰው ደግሞ ገብረ መስቀል ይባላል። ሁ ቢልት ኤ ቸርች አት ዙራምባ ኢን ጋይንት፣ ዙራምባ የሚባለውን ጋይንት ላይ ቤተክርስቲያንን መመስረት ችሏል ማለት ነው። ማን ነው? ገብረ መስቀል የሚባለው የካሌብ ልጅ ወይም የእሱን ስልጣን የያዘው አልጋ ወራሽ ማለት ነው። ሌላኛው ደግሞ አክሱም ለምን ዲክላይን አደረገ ስንል ደግሞ ሁለት ምክንያቶች አሉ። አክሱም ወይም እንዲወድቅ ከትልቁ ፓወር የነበረው ከዓለም ትልቁ ፓወር የነበረው አክሱማይት ኢምፓየር እንዲወድቅ አንደኛው ኢንተርናል ነው፣ ሁለተኛው ኤክስተርናል ኢምፓየር ኮዝ ነው። ኢንተርናሊ አገው ኤንድ ቤጃ ፒፕል የሚባሉ አገዎችና ቤጃ የሚባሉ ኮንፍሊክት ነበራቸው፣ ሲቪል ዋር ነበራቸው እርስ በርሳቸው። በዛ ምክንያት አክሱማይት ኢምፓየር ተዳከመ። ኤክስተርናሊ ደግሞ እነሱ ኢንተርናሊ አንተ ኢንተርናሊ ዊክ ከሆንክ ኤክስተርናል ደግሞ ፓወሮች አንተን መተው ፌስ ለማድረግ ይሞክራሉ ማለት ነው። በዛን ጊዜ በኤክስተርናሊ ደግሞ ሳውዲ አረቢያን ፖርት ኦፍ አዱሊስ ፖርትን መቆጣጠር ቻሉ። ይሄ ደግሞ ኤክስተርናል
ፋክተር ሊሆን ይችላል ማለት ነው። እነዚህን ካወቃችሁ ደግሞ አቺቭመንት ኦፍ አክሱም ምን ተጽዕኖ ወይም ምን አስተዋጽኦ አደረገ ለኛ ማለት ስንል የመጀመሪያው ደግሞ ኢንዲጂነስ ክራፍት ኤንድ ካሌንደር የአገር በቀል ቅርጾችንና የዘመን አቆጣጠርን በራሱ ቢውል ማድረግ ይችላል። ሌላኛው ደግሞ አርት ኤንድ አርኪቴክቸር which greatly influenced the post አክሱማይት periods አርት ጥበበትና ስዕል እንደዛ የሚመሳሰሉ ላይ አክሱማይት ኢምፓየር በጣም ብዙ ተጽዕኖ ማለት ብዙ አስተዋጽኦ ለሀገራችን አበርክቷል። አክሱማይት ኦሊስክስ ኤንድ አዘር ቻርች ቢልዲንግ ሰች አስ ደብረ ዳሞ አር ቤስት ኤግዛምፕልስ። በዛን ጊዜ አክሱማይት ጊዜ ደብረ ዳሞ የሚባለው አሁን ገዳም እንዳለ ትግራይ ክልል ውስጥ እሱን ደግሞ አክሱማይት ኢምፓየር የሰሩት ነው ይላል። ለምሳሌ ሌላኛው ደግሞ የቅዱስ ያሬድ ዜማንም በዛን ጊዜ ቢውል የተደረገ ነው። ከተሜነትም ተስፋፍተዋል። የአስተዳደርና የአመራርነት ሲስተምም በጣም በልጽጓል። እንዲሁም የግብርና ስርዓትና የኢሪጌሽን ወይም የመስኖ ስራ በጣም ተስፋፍተዋል። ሌላኛው ደግሞ ከአክሱማይት ኤምፓየር በኋላ ደግሞ ዛጉዌ ዳይነስቲ የሚባለው ኢትዮጵያ ውስጥ መጥቷል ማለት ነው። ዛጉዌ በጣም ትልቁ ሚና የተጫወተ ኢትዮጵያ ውስጥ ሌላኛው ነው። ፋውንድድ አስ ዘ አክሱማይት ሴንተር ሽፍትድ ሳውዝዋርድ ቱ ኩባር ሩራል ሃይላንድስ ኦፍ ዛገው። በዛን ጊዜ አክሱማይት ኤምፓየር በሳውዲ አረቢያ ዲክላይን ወይም በእነሱ ዲፊትድ ከሆኑ በኋላ ወደ ደቡብ አካባቢ መጣው ዛጉዌ ዳይነስቲ የሚባለው መሰረቱ ነው የሚባለው። እንግዲህ ይህን የመሰረተው ደግሞ ማራራ ወይም ማራ ተክለ ሃይማኖት የሚባለው ነው። ሜሪድ መሶበ ወርቅ የምትባለው የእሱ ሚስቱም ነበረችው። ዳውተር ኦፍ ላስት አክሱማይት የኪንግ ናኦድ የሚባል ኪንግ ናኦድ እንግዲህ የአክሱማይት የመጨረሻው ንጉስ ነው። ዘላስት ኪንግ ኦፍ አክሱማይት ዳይነስቲ የእሱን ሚስት ነው ማለት የእሱን ልጅ ነው ያገባው ማራ ተክለ ሃይማኖት ወይም ማራራ ማለት ነው። ማራ ተክለ ሃይማኖት ሰክሰሰር ኢንክሉድስ የምርሃና ክርስቶስ፣ ሀርበ፣ ላሊበላ እነዚህ ደግሞ ማራራ ተክለ ሃይማኖት ማራራ ወይም ማራ ተክለ ሃይማኖትን አልጋ ወራሾች ናቸው። እነዚህ አሁን እስከ የምርሃና ክርስቶስ እነዚህ የሱ እስከ ላሊበላ ሁሉ የሱ ሰክሰስ ናቸው። ዛጉዌ ዳይነስቲ ሜድ ኢትስ ሴንተር ኢን ቡኛ ዲስትሪክት ዊዝን ዋግ ኤንድ ላስታ። ዛጉዌ ዳይነስቲ የሷን ሎኬሽን ሴንተር ያደረገው የት ነው? ቤተ መንግስቱን ሴንተር ያደረገው ላስታ ነው ወይም ዋግ ላይ ነው። ሞር ኤግዛክትሊ አዳፋ ወይም ሮሃ ማለት ቅርብ ላሊበላ ላይ ቅርብ ከተማ ነች። እነዚህ ቴሪቶሪያቸው ደግሞ ኤክስቴንድድ ቱ ኖርዘርን ሻዋ በሰሜን ሻዋ አካባቢ በጣም ተስፋፍተው ነበረ። እንዲሁም በደቡብ ላይ ጣና ሐይቅ አካባቢ ላይ ሰሜን ጎጃም ላይ እና ምዕራብ ላይ በጣም ተስፋፍተው ነበረ። ኤክስፖርት ሲያደርጉት የነበረው ደግሞ ከውጭ ከሀገር ወደ ሌላ ሀገር ኤክስፖርት ወይም ሲያስወጡ የነበራቸው ምርት ደግሞ ስሌቮች ሰራተኞችን፣ ኢቦሪዎችን እና ሬር ስፔሶችን ነው። ኢምፖርት ሲያደርጉ የነበራቸው ደግሞ ኮተን፣ ሊነን፣ ሲልቨር ኤንድ ኮፐር ባዝሌት ድራግስ ኤንድ ኒውሊ ሜንትድ ኮይንስ እነዚህን ደግሞ ኢምፖርት ሲያደርግ ነበር። ዛጉዌ ፔሪድ ጎልደን ኤጅ ኢን ኢትዮጵያስ አርኪቴክቸር ፔይንቲንግ ኤንድ ትራንስሌሽን ወርክ ፍሮም አረቢክ ቱርክስ። ዛጉዌ ፔሪድ በጣም ግሎሪየስ ፔሪድ ላይ ወይም ጎልደን ኤጅ ላይ ነበረ። እስኪ ይሄ ጎልደን ኤጅ የነበረው ነገር በፔይንቲንግ በትራንስሌሽን ወርክ እና አረብኛን ወደ ግዕዝ ለመቀየር ላይ በጣም ተስፋፍተው በጣም ሰልጥነው ነበረ። እንግዲህ አንድ ሀገር ግሎሪየስ ወይም አንድ ፔሪድ በዛም ፔሪድ ግሎሪየስ ነው የነበረበት አንድ ምክንያት አለ። እሱን እስኪ ኮሜንት ላይ እንደ ቀደሙ በአክሱማይት ላይ አንድ ጥያቄ ጠይቄያችኋለሁ፣ አልረሳሁትም። እሱንና አሁን ደግሞ ድጋሜ ዛጉዌ ፔሪድ ላይ ዛጉዌ ግሎሪየስ ፔሪድ እንዲያገኝ ዋናው ምክንያቱ ምንድን ነው? እስኪ ይሄንም ኮሜንት ላይ ጻፉልኝ። ይሄን ማብራሪያችሁ በደንብ እንሰራላችሁ ይሆናል። ምክንያቱም ይሄ ነገር ብዙ ጊዜ ፈተና ላይ ስለማይቀር ነው። እንዲሁም ዋና ቤዝ ነገሮችን እንድታውቁ ነው። 5 ሰከንድ ልስጣችሁና አንዴ ጻፉልኝ። እሺ ሁላችሁም ጽፋችኋል ብዬ አምናለሁ። እንግዲህ በዛጉዌ ፔሪድም ግሎሪየስ ነበረ። በምን ይመስላችኋል ስንል በዛን ጊዜ በዛጉዌ ፔሪድ ምንም ጸብ የሚባል ነገር የለም፣ ኮንፍሊክት የሚባል ነገር የለም። ለዛ ነው ዛጉዌ ላይ ግሎሪየስ በሆነ ሰዓት ግሎሪየስ ፔሪድ ላይ ሀገሪቷ በጣም በልጽጋ ነበረ። ሌላኛው ደግሞ the excavation of numbers of churches from bedrock is best achievements. The Rockion church classified into 3 types. Rockion churchን በደንብ ቢልድ ማድረግ ችለዋል። ለምሳሌ እነሱ በሶስት ይከፈላሉ። ምን ኬቭ፣ ሴሚ ሄዋን እና ሞኖሊቲክ። እነዚህ የሮኪዮን ቸርቾች 3 አይነት ሮኪዮን ቸርቾችን ቢልድ ማድረግ ችለዋል። ኬቮችን ስናይ with some decoration inside similar with natural cave። ይሄ ደግሞ ዲኮሬሽን ውስጥ ላይ የሆነ ዲኮሬት ወይም ጌጣጌጥ አለ በቤተክርስቲያን ውስጥ እና ተፈጥሯን መሰረት ማድረግ በናቹራሊ ነው። ምንም ዘመናዊ ነገር ተጠቅመው አይደለም። ከነዚህ ደግሞ ከቸርቾች አንዱ ቤተ መስቀል ነው። ከነዚህ ሌላኛው ደግሞ ሰሚ ሄዋን የሚባለው ነው። are with detailed interior decoration and partial decoration outside። ውስጡ በጣም ጌጣጌጥ ብዙ ጌጦችን አድርገው ፔንቲንግ ቀለሞችን ብዙ አድርገው እንዲሁም ውጭ ላይ ደግሞ በተወሰነ ፓርት ጌጣጌጥ አድርገውታል። they are not totally separated from the surrounding rock። ከነሱ ከአካባቢ ወይም ከጎኑ ላይ ካሉ ቦታዎች ደግሞ ምንም እንትን ያለ ነገር የለም።
እነሱ ጋር የተለያየ ነገር የለም። ሴፓሬት ያልሆነ ነው። እንደሱ ነው ዝም ብሎ እንትን የሆነው የተያያዘ ነው ማለት ነው። their roofs of walls are still attached to the brook ለምሳሌ ከነሱ ስናይ ደግሞ ከሰሚ ህዋን ደግሞ ቤተ ደናግል አለ፣ ቤተ ደብረ ሲና አለ ወይም ሚካኤል አለ፣ ቤተ ጎልጎታ እና ቤተ መርኮሪዮስ፣ ቤተ ገብርኤል፣ ሱፋኤል ኤንድ ቤተ አባ ሊባኖስ ከነዚህ ሰሚ ህዋን ናቸው ማለት ነው። ሶስተኛውና ዋነኛው ደግሞ ሞኖሊቲክ ነው። ሞኖሊቲክ ሮክ ሂዩመን ቸርች with detailed decoration in the interior and exterior parts ይሄ ደግሞ ውስጡም ውጩም ሙሉ በሙሉ በሚባል ሁኔታ ዲኮሬት የተደረገ ወይም የተዋበ ነው፣ ያማረ ነው ማለት ነው። ዛሬ completely separate carved out from surrounding rock ይሄ ደግሞ ድንጋዩ ሙሉ በሙሉ ከነበረው ድንጋይ ተለያይቶ ነው ኖርማሊ ሴፓሬት ሆኖ ነው የተሰራው። ለዛ ነው ይሄ ነው በጣም ገራሚ ሞኖሊቲክ ሂዩመን ቸርች የሚባለው። እንግዲህ ለምሳሌ ከነዚህ ከሞኖሊቲክ ስናይ ቤተ አማኑኤል አለ፣ ቤተ ጊዮርጊስ አለ፣ ቤተ ማርያም አለ፣ ቤተ መድኃኔዓለም እነዚህ ሞኖሊቲክ ናቸው። ከነዚህ ደግሞ ቤተ መድኃኔዓለም is the largest of all ቤተ ጊዮርጊስ and ቤተ ጊዮርጊስ is said to be the most finely built in shape of the cross ቤተ መድኃኔዓለም ደግሞ ከሁሉም ሮክ ሂዩመን ቸርቾች ከሁሉም ትልቁ የሚባለው ሲሆን ቤተ ጊዮርጊስ ደግሞ በጣም ፋይንሊ ወይም በጣም አሪፍ ሆኖ የተሰራ ቤተ ድሮ የመስቀል ቅርጽ ያለውና ትክክለኛ በደንብ የተሰራ ደግሞ ቤተ ጊዮርጊስ ነው ማለት ነው። ላሊበላ wanted to establish the second Jerusalem to avoid difficulties of Ethiopian Christian court their journey to Holy Land በዛን ጊዜ ላሊበላ ሁለተኛዋ ቅዱስ ቦታ ወይም ሆሊ ላንድ ተብላ ትጠራ ነበር። በዛን ጊዜ ከኢየሩሳሌም ቀጥላ ሁለተኛይቱ ቅዱስ ቦታ ቅድስቲቱ ቦታ ወይም ሆሊ ላንድ ኢትዮጵያ ውስጥ ለመስራት ነው ላሊበላ የሰሯት ማለት ነው። እንደነገርኳቸው አሁንም ዳውንፎል ወይም ዛጉዌ እንዲወድቅ ምክንያቶች ነበሯቸው። ዛጉዌ እንዲወድቅ ዋናው ምክንያት ምን ይመስላችኋል ስንል ደግሞ ስልጣን ነው። ይሄ ደግሞ ዛጉዌ አክሱማይት እንዲወድቅ እንደነገርኳቸው ነው ሳውዲ አረቢያን ኤምፓየር በዛን ጊዜ አክሱማይት ፖርትን ኮንትሮል ሲያደርግ አክሱማይት ፌል አድርጓል። ዛጉዌ ደግሞ በፓወር ሰክሴሽን ነው ፕሮብሌም ኦፍ ሮያል ሰክሴሽን። ሁለተኛው ደግሞ ኦፖዚሽን ፍሮም ግሩፕስ ክላይሚንግ ዲሴንት ፍሮም አንሸንት ሩለርስ ኦፍ አክሱም ከአክሱም ከነበሩ ከድሮ ነገስታት የመጣ ተቃውሞም ነበረ። እንግዲህ ቤዝድ ኦን ዘ ሌጀንድ ኦፍ ኩዊን ሳባ ኤንድ ሰሎሞን ሮዝ ክላይምድ ዘ ዛጉዌ ሩለርስ አስ ኢሌጂቲሜት በዛን ጊዜ እንግዲህ ዛጉዌ ዳይናሲቲ የመጣው ትክክለኛ የንጉስ ሰለሞንና የንጉስ ሳባ ዘር አይደለም፣ የዛጉዌ ኢትዮጵያን መምራት አይችልም የሚለው ሌጀንድ መጥቷል ማለት ነው። በዛን ጊዜ አንድ ታሪክ ነበር ኢትዮጵያ ውስጥ ኢትዮጵያን መምራት የሚችለው ከንጉስ ሰለሞንና ከንጉስ ሳባ የነሱ ልጅ የዘር ሀረግ ካልሆንክ ኢትዮጵያን መምራት አትችልም የሚባል አንድ ሪያሊቲ ነበር በዛን ጊዜ። እነሱ ደግሞ ዛጉዌ ዳይናሲቲ ደግሞ የኩዊን ሳባና ኪንግ ሰለሞን ዘር ሀረግ የላቸውም ተብሎ ይሄ ኢሌጂቲሜት ነው ወይም ህጋዊ አይደለም ተብሎ ይሄ ደግሞ ዛጉዌ እንዲወድቅ ዋናው ምክንያት ነበረ ማለት ነው። Ikun Amlak descend from the last Dilnawar defeated the last king of Zagwe or Ritbark at the Battle of Cairns and proclaimed the restoration of Solomonic dynasty. በዛን ጊዜ የኩን አምላክ የመጨረሻው የላስት ኪንግ ኦፍ ዛጉዌ ዳይናሲቲ ወይም ይትባረክ የሚባለው ማለት ነው። ኢትዮጵያ በዛን ጊዜ ዛጉዌ ዳይናሲቲ የመጨረሻውን የዛጉዌ ዳይናሲቲ ይትባረክን አንተ ትክክለኛ የንጉስ ሰለሞን የንጉስ ሳባ ዘር ሀረግ ልጅ አይደለም ብሎ ዛጉዌ ዳይናሲቲን ጋይንት ላይ ማሸነፍ ችሏል። አሸንፎም የኩን አምላክ ራሱን he considered himself as the king of and the restorer of Solomonic dynasty ተፍቶ የነበረውን የሰሎሞኒክ ዳይናሲቲ ሪስቶረር ነኝ ብሎ ራሱን ፈክሮ ጋይንት ላይ የዛጉዌ ዳይናሲቲ እንዲፊት አድርጎ ስልጣኑን መረቀብ ችሏል ማለት ነው። ኢስት ሴንትራል ሳውዘርን ኤንድ ዌስተርን ስቴት በዛን ጊዜ የነበረው የምስራቅ ማዕከላዊ ደቡብና የምዕራብ አገራት ወይም ግዛቶች ነበሩ። ቢዛሞድ ስንል ደግሞ ኦን ሳውዘርን ቤንድ ኦፍ አባይ ሪቨር ፋውንድድ ኢን 18th ሴንቸሪ ኤንድ ሃድ ኢርሊ ኮኔክሽን ዊዝ ዳሞት ጋር ሪሌሽን ነበረው። የሚገኘው ደግሞ በአባይ ሪቨር አካባቢ ነው ማለት ነው። ዳሞት ኦልደስት ስቴት ናቸው ቴሪቶሪስ ኢን ሳውዝ ኦፍ አባይ ኤንድ ኖርዝ ኦፍ ሌክ ቱርካና አስ ዌል አስ ዌስት ኦፍ አዋሽ ኢስት ኦፍ ደዲሳ ማለት ነው የሚገኘው። የዳሞት ትልቁና በጣም ታዋቂ ንጉስ ነበራቸው። ሞታላሚ ይባላል። ሞታላሚ was a prominent king of ዳሞት በ13ኛው ክፍለ ዘመን ታዋቂና በጣም ተጽዕኖ ፈጣሪ ንጉስ ነበር። ዳሞት ማለት ነው ማን ነው የሚባለው? ሞታላሚ ይባላል። ኢናሪያ ስንል ደግሞ ኢናሪያ ደግሞ a kingdom in ግቤ region in southeastern ኢትዮጵያ በግቤ አካባቢ ነበረ ግዛት ነች። በስቤት በደቡብ ምዕራብ ኢትዮጵያ ሮያል ክላንስ was ሄናሪ ሀሳውሾ ሄናሪ ቡሳሶ ይባላል ወይም ደግሞ ሮያል ክላን የንጉስ ቤተሰቦች ማለት ነው። ኪንግ ደግሞ ሂናሪ ወይም ታቶ ይባላል። ሚክሬቾ ደግሞ ካውንሲል ነው ወይም አማካሪ ማለት ነው። አዋራሻ ደግሞ ኪንግ ስፖክስ ፐርሰን ነው ማለት ነው። አቼራሻ ሮያል ትሬዠር the king had residence in
ያዳሬ ኤንድ ጓዊ እነዚህ ደግሞ ሩሎች ወይም ንጉሶች የነበሩበት ቦታ። ጋፋት ደግሞ አለ። ጋፋት ላይ ሳውዝ ኦፍ አባይ ከአባይ ደቡብ ነው የሚገኙ ብሉ ናይል አካባቢ ማለት ነው። ሪቨር አጆይንግ ዳሞት ኦን ሳውዝ ዌስተርን ፐሪፈሪ። ፖፑሌሽን ደግሞ ሴሜቲክ ስፒኪንግ ፖፑሌሽን ነው። ሴሜቲክ ላንጉዌጅ እንደተማረ ነው የእሱ አንዱ ፓርት ነው ጋፋት ፒፕሎች ማለት ነው። ሪሌትድ ቱ ሀራሪ ኤንድ ጉራጌ ሀራሮችና ጉራጌዎች ጋር ሪሌሽን ነበራቸው። ፔይንግ ትሪቢዩት ቱ ክርስቲያን ኪንግደም በክርስቲያን ኪንግደም ገባሪ ነበሩ። ጋምቦ ኤንድ ሻት ደግሞ ዘ ጋፋት ክላን ኔምስ ሩለርስ ቢሪንግ ዘ ታይትል ኦፍ አዋላሞ የሚባለው። ሌላኛው ደግሞ ሙስሊም ሱልጣኔት ነው። ሙስሊም ሱልጣኔት እንግዲህ ብዙ አይነት ሙስሊም ሱልጣኔት አሉ። ከነዚህ ደግሞ የመጀመሪያው ሻዋ አለ፣ ሁለተኛው ፋታ ጋር፣ ሶስተኛው ዳዋሮ፣ አራተኛው ባሌ፣ ስድስተኛው ኢፋት እና አዘር የሚባሉ ብዙ አይነት የሙስሊም ሱልጣኔቶች አሉ። እንግዲህ እነዚህን ደግሞ እያንዳንዱን የምናይ ይሆናል ማለት ነው። አይ ቲንክ እነዚህን በደንብ የተማርናቸው ይመስለኛል። እንግዲህ በደንብ ካልገባችሁ ከሁሉም ከሙስሊም ሱልጣኔቶች አኒሸንት ወይም ኦልደስት ሙስሊም ሱልጣኔት ማነች? ሻዋ ነች። ሱልጣኔት ኦፍ ሻዋ ኦልደስት ሙስሊም ሱልጣኔት ፋውንድድ ባይ ማክሱማይት ኦር ማክሱም ካሊ ኢብን አቡ ዋሊድ በ896 ዓመተ ምህረት ነው። ማክሱማይት ዳይናስቲ ነው ፋውንድ ያደረጋት። ፋታ ጋር ደግሞ በ11ኛው ክፍለ ዘመን ነው። አራውንድ በሚንጀር በሸንኮራና አዳ አካባቢ ነው። ዳዋሮ ደግሞ ሎኬትድ ቤትዊን አፐር ዋተርስ ኦፍ አዋሽ ወቢ ሸበሌ እና አዋሽ አካባቢ ነው የምትገኘው። ዳዋሮ ደግሞ ባሌ ደግሞ በወቢ ሸበሌ ሪቨር ነው የምትካፈለው እና ገናሌ ድራይ ሪቨር ነው። እነዚህ ሙስሊም ሱልጣኔቶች። ከሌላኛው ደግሞ ኢፋት ነው። በጣም ስትሮንግ ሙስሊም ሱልጣኔት የነበረው ኢፋት ነው። በኡማር በዋላስማ ዲናስቲ ነው ፋውንድ የተደረገው። ከዛ በኋላ ደግሞ በጣም ስትሮንግ ሆነው ከዛ አዳል ተብለው በሁለት ሚሊታንት ማርቻንት ግሩፕ ተብለው ተከፋፍለዋል። አዳሎች ናቸው በጣም ሲዋጉ የነበረ ክርስቲያን ሃይላንድ ኪንግደም ላይ ከኢፋት የተገነጠሉ ናቸው። ኤክስተርናል ኮንታክት ደግሞ ኢጅፕት ጋር ነው። ኢንትሮዳክሽን ኦፍ ክርስቲያኒቲ ቱ አክሱም ኤስታብሊሽድ ኤ ኒው ፓተርን ኦፍ ሪሌሽን ቢትዊን ዘ ሪጅን ሜዲትራኒያን ወርልድ ወርዝ ዘ ግሪኮ ሮማን ወርልድ ሳውት አረቢያን ኪንግደምስ ደግሞ በጣም ሪሌሽን ነበራቸው። ሌላው ደግሞ የቅዱስ ዮሐንስ ሌጀንድ ደግሞ ይሄን አይ ቲንክ በደንብ የተማራችሁ ይመስለኛል። ካልተማራችሁ እንግዲህ ነካ አድርጌ ይሄላችኋለሁ። ሌጀንድ ኦፍ ፕሪስተር ጆን እንግዲህ በፖርቹጌዝ እና በቱርኪሽ ኢንተርቬንሽን ኦን ኢትዮጵያ ሙስሊም ክርስቲያን ሃይላንድ ኪንግደም ኮንፍሊክት ጊዜ የነበራቸው ሪሌሽን መሰረት በማድረግ ነው። በኢትዮጵያን ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት ኦፍ አዳል የነበራቸው ኮንፍሊክት ጊዜ ፕሪስተር ጆን የሚባለው የፖርቹጌዝ ቅዱስ ነው። ፕሪስተር ጆን የሚባለው የፖርቹጌዝ ክርስቲያን መሪ ነው። እንግዲህ በዛን ጊዜ ክርስቲያን ቱርኮች እና ቱርኮች ለሙስሊም ሱልጣኔት፣ ፖርቹጋሎች ደግሞ ለክርስቲያን ሃይላንድ ኪንግደም ሲደግፉ ነበረ። በዛን ጊዜ ፕሪስተር ጆን ወደ ኢትዮጵያና ኢትዮጵያ ውስጥ ኮንፍሊክት ሲፈጠር ወደ ኢትዮጵያ መጥተዋል ተብሎ ነው የሚታሰበው። በዛን ጊዜ ቅዱስ ዮሐንስ ወደ ፕሪስተር ጆን በዛን ጊዜ በፖርቹጋል ውስጥ ስለጠፋ ነው ሄደው ሰውዬ። በዛን ጊዜ እነሱ ፕሬዲክት ያደረጉ ደግሞ ኢትዮጵያ ውስጥ ጦርነት ስለነበረ ወደ ኢትዮጵያ መጥተዋል ብለው ነው ሲያስቡ የነበረ ፕሪስተር ጆንን። በዛን ጊዜ ነው ፕሪስተር ጆንን ለመፈለግ ብለው ነው ፖርቹጋሎች ወደ ኢትዮጵያ መጥተው ክርስቲያን ሃይላንድ ኪንግደሞችን የደገፏቸው የሚል አስተሳሰብ ነበራቸው ማለት ነው። ይሄ ነው ፕሪስተር ጆን ሌጀንድ የሚባለው። ኢኮኖሚ ፎርሜሽን ደግሞ አለ። ዘ ሜን ቤዝ ኦፍ አንሺየንት ስቴትስ ኢኮኖሚ ኢን ሃይላንድ ኤሪያስ ዋዝ ፕሎ ኦፍ አግሪካልቸር። እንደሚታወቀው አግሪካልቸር ነው እንግዲህ ዋና የነሱ የግብርና ዋናው የኢኮኖሚ ምንጫቸው ማለት ነው። ቻፕተርስን በቻልኩት አቅም የነካ ነገር አድርጌ እንግዲህ አስተምሬያቸዋለሁ ብዬ አስባለሁ። ቻፕተር 3 ምንም ካነበባችሁ ክሊር ነገር ነው። ክሊር ካልሆነ የሚያስፈልጋቸውን ነገር እንደነገርኳችሁ ነው። ኮሜንት ላይ የጠየቋችሁ ነገር በጣም ይጠቅማቸዋል። በዛው ሪስፖንስ አድርግላችኋለሁ፣ ጠይቁኝ። እንዲሁም በደንብ የማይገባችሁ ፓርት ካለ ሰራላችኋለሁ ቪዲዮ። ይሄ ፓርት ብዙም ሃይስኩል የተማራችሁት ነው፣ አዲስም ስላልሆነ ነው በደንብ ያላማ እንትን ማላረጋችሁ። ኢቭን ደግሞ ቪዲዮ ላይ ብዙ ጊዜ አታባክኑ። እችን ቪዲዮ ካያችሁ ሌላ ቪዲዮ ላይ ጊዜ አታባክኑ። አንዳንድ ቪዲዮ በአንድ ቻፕተር አንድ ቪዲዮ ካያችሁ በቂ ነው። ሌላውን በማንበብ በራሳችሁ ማንበብ ላይ ጊዜ ብታሳልፉ አሪፍ ነው ያስባለሁ። ቪዲዮ ብቻ ምንም አይጠቅማችሁም። እንዲሁም ያልገባችሁ ወይም የምትጠይቁኝ ኮሜንት ላይ ነገር ካለ ኮሜንት ላይ አሳውቁኝ። ቪዲዮን ደግሞ እንደነገርኳችሁ ነው ሰብስክራይብ ሳታደርጉ የምትመለከቱ ብዙዎች አላችሁ። በአናላይቲክስ ባየሁት መሰረት 92% ቪዲዮ ሰብስክራይብ ሳያደርግ ነው እንግዲህ የሚመለከተው። አይገርማችሁ? 92% የሚሆን ሰው ቪዲዮ አያደርግም። 8% ብቻ ነው ሰብስክራይብ ያደረገ ከሚመለከተው። ስለዚህ ምንም የምትጎዱት ነገር የለም። ሰብስክራይብ አድርጋችሁ ብትመለከቱ አሪፍ ነው። እንዲሁም ለእኔም ማበረታቸው ይሆናል። እንግዲህ ለምትወዷቸው ጓደኞቻችሁ ደግሞ ሼር አድርጉላችሁ፣ ቪዲዮ ላይክ አድርጉልኝ። በቀጣይ ቪዲዮ በቻፕተር 4 ፉል ቪዲዮ ሰራላችኋለሁ። እዛ እስከምንገናኝ መልካም ቆይታ። ቻው።